አላህ ነብዩ ኢሳን ለተወሰኑ እስራኤላውያን መልእክተኛ አድርጎ ላከው። ነገር ግን አላህ ጀሃነምን በሰዎች እሞላለሁ ብሎ ቃል ስለገባ ሰዎች ኢሳን እንደሚያመልኩት እያወቀ እንዲሰናከሉበት በተአምራት ነብይ አድርጎ ላከው። በመጨረሻም ድራማ ሰርቶ ኢሳን ሊሰቅሉት ሲሉ እርሱን ወደ ሰማይ አሳርጎ ሌላ አንድ ምስኪን ምንም ወንጀል ያልሰራ ንጹህ ሰው ከኢሳ መልክ ጋር መልኩን አመሳስሎ እንዲሰቀል ያለምንም ወንጀል ያለምንም ኃጢያት ያ ንጹህ ሰው እንዲቸነከር እንዲገደል አደረገ። ደግሞም ከዚህ ወንጀል በላይ የዚያን ምስኪን ሰው መልክ ከኢሳ ጋር ስላመሳሰለው የዓለም ሕዝብ ሁሉ ታሪክ ጸሐፊያውያን ሐዋርያትን ጭምር በአላህ ድራማ ምክንያት ኢሳ የተሰቀለ እንዲመስላቸው አደረገ። በአላህ ድራማና ማታለል ምክንያት ሰዎች ሁሉ ተሳሳቱ። የምራችሁን ነው። ይህ ድራማ ሰሪ ነው የእናንተ አምላክ ሙስሊሞችዬ። ከዚህ በላይም አላህ ብዙ ጥፋቶችን አጥፍቷል። በመጀመሪያ አላህ ሁሉን አዋቂ ነው ብላችሁ ስለምታስቡ በጣም ጥቂት የሆኑ ሰዎች እንዲድኑ ብሎ ኢሳን ሲልከው በጣም ብዙ ሚሊዮን ህዝቦች ደግሞ በሐሰት ኢሳን እንደሚያመልኩት ማወቅ ነበረበት። ያውቃል ካላችሁ ደግሞ ታዲያ ትንሽ ሰዎች እንዲድኑ ብሎ በጣም ብዙ ሚሊዮን ህዝቦች እንደሚያመልኩትና ገሃነም እንደሚገቡ እያወቀ ለምን ኢሳን ይልከዋል? በሱራዎቹ ላይ አላህ እኔ የፈለኩትን አጣምማለሁ ደግሞም እኔ የፈለኩትን አቃናለሁ እንዳለ ኢሳን ልኮ ይህ ሁሉ ህዝብ ከሚያመልከው ይልቅ ለምን አርሽ ላይ ቁጭ ብሎ የተጣመሙትን ሰዎች አያቃናቸውም ነበር? ይህ ምን አይነት ቁማር ነው? 10 እስራኤላውያን ከገሃነም እንዲድኑ ብሎ ኢሳን ሲልክ 10 ሚሊዮን ህዝቦች ደግሞ ኢሳን አምልከውት ገሃነም እንደሚገቡ እንዴት አያስብም ነው? በግዴለሽነት የራሳቸው ጉዳይ ብሎን ነው። በመቀጠል ኢሳ እንዳይሰቀል ብሎ ያንን ምስኪን ሰው በኢሳ መልክ አስመስሎ አስገደለው። ያ ሰው ወንጀል ሳይሰራ ኢሳን ለማዳን ሲባል ብቻ መሞት አለበትን? የለበትም። ይህ ወንጀል ነው እንጂ የአምላክ ስራ አይደለም። ከዚህ በላይ የሚገርመው የዚያ ሰው መልክና የኢሳ መልክ አመሳስሎ ይህን ምስኪን ሰው አሰቅለው ድራማውን በመስራት የዓለምን ህዝብ ሁሉ ኢሳ ተሰቅሏል ብሎ እንዲያምን በማድረግ ታሪክ ጸሐፊያውያን አይሁዳውያን ህዝቡንና ሐዋርያቱን ሁሉ አላህ በድራማው ሸወዳቸው። አሁን እነዚህ ህዝቦች ኢሳ ተሰቅሏል ቢሉ ጥፋታቸው ምንድነው? ምክንያቱም የሙስሊሞች አምላክ አላህ ሴራ ስለሰራ ኢሳ ተሰቅሎ ስላዩት የተሰቀለ እንዲመስላቸው አድርጓል። ይህ ነው የእናንተ አምላክ ሙስሊሞች። ድራማ ሰርቶ የተሰቀለ እንዲመስላቸው አድርጉ በመጨረሻ ለምን ተሰቀላላችሁ ብሎ ገሃነምን በሰዎች የሚሞላ ይህ ነው የእናንተ አምላክ። ሙስሊሞች ሙሐመድ በመጽሐፍ ቅዱስ ተጠቅሷል ይሉና ብዙ ቦታዎችን ይጠቅሳሉ። ለምሳሌ በዮሐንስ ወንጌል ምዕራፍ 16 እና ምዕራፍ 14 ያለውን ስለ መንፈስ ቅዱስ መውረድ የተነገረውን ለሙሐመድ ነው ይሉናል። እስኪ እንመልከት። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ እኔ አብን እለምናለሁ ለዘለዓለምም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል ይላል። አሁን ይሄ ጥቅስ ገና ሲጀምር እስልምናን በመዶሻ ብሎ ያስወግደዋል። ምክንያቱም እዚህ ላይ ክርስቶስ የአብ ልጅ እንደሆነ ይመሰክራል። ይህ ደግሞ ከእስልምና ጋር ይጋጫል። ከዛም ያ መንፈስ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ ይልናል። እዚህ ላይ ሙሐመድ ከሆነ ትንሽ ነጥብ ላንሳ። እርሱ ዓለም የማያየውና የማያውቀው የእውነት መንፈስ ነው ይለናል። ታዲያ ሙሐመድ ዓለም የማያየው የማይታይ መንፈስ ነውን? ሙሐመድ ለሐዋርያቱም ለዘላለም በውስጣችሁ ሰርጾ የሚኖር ነው ይላቸዋል። ታዲያ ሙሐመድ በሐዋርያቱ ውስጥ ሰርጾ ነበርን? ለመሆኑ ሙሐመድ ለዘላለም በሰዎች ውስጥ ሰርጾ የሚኖር ነው? ሙሐመድ እኮ ከሞተ ቆየ። ያ መንፈስ ግን ለዘላለም በሰዎች ውስጥ ሰርጾ የሚኖር መንፈስ ነው። ስለዚህ ሙሐመድን አፈልጉኝ የሚል የአእምሮ ጉድለት ካልሆነ በቀር ይህ ሙሐመድን አያሳይም። ያ መንፈስ ሰዎች የማያዩት ለዘላለም በውስጣቸው የሚሰርጽ መንፈስ ነው። ይቀጥልና አብ በስሜ የሚልከው ይልና ቃል በቃል መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁ ሁሉም ያሳስባችኋል ይለናል። አሁን ቃል በቃል መንፈስ ቅዱስ አለንና እኔ የነገርኳችሁ ሁሉ ያስተምራችኋል ይለናል። ለመሆኑ ሙሐመድ ኢየሱስ የነገረንን ነው ያስተማረን? ለምሳሌ ኢየሱስ በመንግስተ ሰማያት ማግባት መጋባት የለም ሲለን፣ ሙሐመድ ግን በጀነት አንድ ወንድ 72 ሴት ያገኛል ይለናል። ስለዚህ ሙሐመድ ኢየሱስ ያለንን ሳይሆን ፈጽሞ ከኢየሱስ ተቃራኒ የሆነ ነገር ነው የነገረን። ስለዚህ የሙሐመድን ነብይነት ራሱ ከጻፈው ከቁርአን ውጭ ማረጋገጫ ስለሌለው መጽሐፍ ቅዱስ ላይማ ሙሐመድ አይታወቅም። እርማችሁን አውጡ ሙስሊሞች። ባይሆን ይህን መልእክት ልጋብዛችሁ። ገላትያን ምዕራፍ 1 ቁጥር 8 ላይ ቅዱስ ጳውሎስ ተናገረ። እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሆን የሰማይ መልአክም ቢሆን ከኛ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን አለን እንጂ ከኛ በኋላ ሌላ ሙሐመድ የሚባል አዲስ መጽሐፍ ይዞ ያስተምራችኋል ሳይሆን እኛ ከጻፍነው መጽሐፍ የተለየ ሌላ አዲስ መጽሐፍ ይዞ የሚያስተምራችሁ ከመጣ የተረገመ ይሁን ብለው ሐዋርያት ያስጠነቅቁናል።